እስኪ እንተማመን እንሁን አብረን ቃል ይሁን ወሬ እንዳይለየን። ሰሞኑን የጆን ዳንኤል እና የጃኒ ቪዲዮ ማህበራዊ ሚዲያውን አጨናንቆታል። ይሄ ቪዲዮ ኤአይ ነው ማለትም ይቸግራል። ብዙዎችን በማህበራዊ ሚዲያ ገጻቸው ላይ ቤስት ፍሬንድነት በጣም ደስ ይላል እያሉ እየተሳለቁ ይገኛል። እናንተስ ሀሳባችሁ ምንድን ነው? ይህ ነገር እውነት ይመስላችኋል? ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ጆ አሁን ለምሳሌ ልጅ ስንት ልጅ ትፈልጋለህ? መውለድ ብትፈልግ ማለት ነው። አንቺ ዝም በይ። እኔ እኮ ነኝ ጠያቂ። ምን ነው ቸኮልሽ? ይኸውላችሁ እኮ ነው እንትን ምልክት። እሺ ስንት መውለድ ትፈልጋለህ? ሶስት። እሺ ወንድና ሴት ወይስ ወንድ? እግዚአብሔር ይሰጠኝ። ሁለት ወንድ አንድ ሴት። ጋድስ ፕላን እንጂ የፈለገ ይሁን። እኔ ግን ሁለት ወንድ አንድ ሴት እንድትወልድ። እሺ ጃኒ ስንት ልጅ ነው መውለድ ትፈልግ? እኔ 4 መንታ ሁለት በቃ ሁለት እወልዳለሁ በቃ። መንታ ይችላል ግን ይሁን። አዎ ቢያደርግልኝ መንታ ጌታ ሁለት ወንድ ሁለት ሴት 4 3 ይሄዳል። ኦኬ መቼ ነው ማግባት የምትፈልጊው አንቺ? በስንት ዓመት? ሬንጃሱ የሆነች ፕላኖች አሉ። እነዛ ሲስተካከሉ ወደ ጀስት በቃ በዚህ ሰዓት ባገባ ምትይ በቃ ባገባ ምትይ አረቢያ ስቢያረቀ መስማ ግን ልጅ በወልድ ብዬ ማስበው በ25 ዓመቴ ምናምን በ24 ምናምን በምንሽ ልክ እኮ ነው። ኦኬ ጆስ በስንት ዓመት ነው ማግባት የምትፈልገው? በስንት ዓመት ነው ማግባት የምትፈልገው? እኔ የዛሬ 10 ዓመት። የዛሬ 10 ዓመት እኮ ነው 34 ዓመት ማለት ነው። ታረጃለህ። እስማ አይ አላረግም። ወጣት ነኝ። ልክ ራሴን ተባከባለሁ። መቼ እንዲያገባ ትፈልጊያለሽ? ኧረ ጂጂ በቃ ፍቺ በቃ በልጅ ቀደም አሁን ሌላ እንትን ብሎ ያስጠላል። ገባሻ? አይቻል አይጆ ስኮርፒዮ ማራውን አንድ ነገር ያዘ። በቃ እውነትም ስኮርፒዮ ነሽ ለካ። ዛሬ ነው ልደትሽ። ያ ረቢ ጌታው ስኮርፒዮ ነሽ እንዴ? በግኔ አይሆ ሰክቴሪ ስለይበለት አንተ ገነት አትገባ። እንግዲህ ወቀው ገነት አትገባም አንተ። አዎ አንተ አትገባም። ወዳታለው ጋይስ አዲስ ጀማሪ ነኝ። ላይክ አድርጉኝ፣ ኮሜንትም ስጡኝ፣ እኔ መልሳለሁ።